السلام عليكم ورحمة الله وبركاته. ودنا يتكبراتشو يوتيوب ቤተሰቦቼ እንደናችሁ ሰላም ናችሁ? እኔ ሰላም ነኝ አልহামዱሊላህ። ሁሉ ሰላም ሁሉ አማን። እንግዲህ ከብዙ መጥፋት በኋላ ዛሬ ተመልሼ ተገኝቻለሁ ማለት ነው ኢንሻአላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። በርግጥ በጣም ቆይቻለሁ ዩቲዩብ ላይ መምጣት አቆሚያለሁ። ነገር ግን አልহামዱሊላህ አሁን ተመልሼ መጥቻለሁ ማለት ነው። ዛሬ አጠር ያለች ቪዲዮ ይዤላችሁ መጥቻለሁ። ብዙ ማብራራት አይጠበቅብኝም፣ ወደ ቪዲዮ እገባለሁ ማለት ነው። ተሙ የምታውቁት ተሙ አፕሊኬሽን 6 እቃዎችን ዲስካውንት ያደርጋል ማለት ነው። እቃዎች ስላችሁ የፈለጋችሁትን እቃ ጠልባችሁ 6ቱን እንደ ምርጫችሁ፣ ነገር ግን በርካሽ ዋጋ ማለት ነው። ዛሬ ነው ያመጣኋቸው ላሳያችሁ። ብዙ መሄድ አያስፈልገውም፣ ብዙ ርቀት መጓዝ አያስፈልገውምና ላሳያችሁ ወደርኩ ማለት ነው። 160 ብር ብቻ ነው የከፈልኩት። የልጆች አልባሳት ነው የጠለብኩት። ከፍቼዋለሁ። በነገራችን ላይ ግን እያንዳንዱ አሳያችኋለሁ። ጥራታቸው ልነግራችሁ አልችልም። ሱቅ ላይ ብትሄዱ 100 ምናምን ብር የሚሸጡበት አጋጣሚ ነው ያለውና በጣም ነው የሚያምሩት። የልጅ ልብስ ብቻ አይደለም፣ የፈለጋችሁትን እቃ መጥለብ ትችላላችሁ። የፈለጋችሁትን እዛ ላይ የሚመጡላችሁን ኦርደር እስካሁን የወረዱትን እነሱ መጥለብ ትችላላችሁ። እንደገና እነዚህም ደግሞ የሐራራ ለቦርጭ የሚሆኑ እንትኖችንም አብሬ አዝዤ ነበር። አንድ ወደ ኢትዮጵያ የሚሄድ ሰው ጠልቦ ነበር፣ አዞ ነበር ወደ ኢትዮጵያ የሚሄድ ማለት ነው። በዚህ አጋጣሚ ማስታወቂያ ለስራ በዚህ አጋጣሚ ወደ ኢትዮጵያ እቃ መላክ የምትፈልጉ ማንኛውንም እቃ ይዤ እሄዳለሁ፣ አደርሳለሁ። እና ምንዛሬ የምትፈልጉም ካላችሁ ምንዛሬም እንዲሁ እሰራለሁ ማለት ነው። ወደ ሀገሬ ልጆች ሰብስክራይብ አድርጉ፣ ሼር አድርጉ፣ ተባበሩ። የሰው ልጅ ሲደጋግፍ ነው ደስ የሚለው። በነገራችን ላይ አንዳንዴ ሰው እስከሚወድቅ ወይም ደግሞ የሆነ እርዳታ እስከሚፈልግ አይደለም መተጋገዝ ያለብን። በተለይ ስደት ላይ ያለን እህት ወንድሞች ከባድ ነው። ስደት ታውቁታላችሁ መቼም ያላችሁበትና እንደጋገፈኛ እርስ በርሳችን ተደጋግፈን የተሻለ ነገር ላይ ለመድረስ እንሞክር ኢንሻአላህ። በተለይ አዲስ ጀማሪ ዩቲዩበሮች ልንበረታታ ይገባል። ያደጉትን ብቻ አይደለም ሼር ማድረግ፣ የነሱን ቪዲዮ ማየት ያለብንና ከስራ ያለነውም እየተበረታታን ቪዲዮ ደግሞ በተሻለ ነው መጣን መስራት ይልመድብን። በርግጥ እኔ መካሪ አይደለሁም፣ በጣም ደካማ ነኝ ቪዲዮ ለመስራት። ብዙም ከስራም ጋር አይመቻችም። ነገር ግን ደግሞ ከስራው ውጪ ደግሞ ደካማ ነኝ ቪዲዮ ለመስራት። ብዙም ኢንተረስቱ ብቻም ስትሆኑ ደግሞ ሰው ጋር ስትሆኑ ይሻላል እና በዚህ አጋጣሚ ወደ ኢትዮጵያ ቃል መላክ የምትፈልጉ አናግሩኝ፣ ሹክ በሉኝ። አሁን ቀጥታ ወደ ቪዲዮአችን እንገባለን። ዛሬ ላይ ምን እንደጠለብኩና እንዳመጣ ነገራችሁ። ግን ዋጋው ሁሉም ሆኖ 160 ብር ነው። እንግዲህ ከተመቻችሁ እናንተ ሪኮመንድ አደርጋችኋለሁ ማለት ነው። ላሳያችሁ። ወላሂ ይሄ የልጆች የሴት ልጆች አልባሳት ነው። ይሄ የራሱ ሱር እንትን አለው፣ ከዚህ ጋር የሚለበስ ነው። ይሄ የ8 አመት ልጅ ነው ማለት ነው። የ8 አመት የሴት ልጅ ልብስ ነው። በጣም ነው የሚያምረው፣ በጣም ነው የሚያምረው። የወደድኩት ልብስ ነው ይሄ። አንድ በሉ ይሄ ሁሉም እንግዲህ የተገዛ በስንት ነው ታውቃላችሁ? በ160 ሪያል፣ የሳዑዲ ሪያል። ይችም እንደዚሁ የ4 አመት ልጅ ነው። ተመልከቱ፣ በጣም ነው የሚያማምሩት። ከተሙ ላይ የ4 አመት ልጅ በጣም ምርጥ ናቸው። ልብስነቱ በጣም ደስ የሚል፣ ከለሩ ማይሄድ፣ አሰፋፉ ራሱ ብታዩት ስፌታቸው ጽድት ያለ የሴት ልጆች ናቸው የጠለብኳቸው። በነገራችን ላይ ይችም እንደዚሁ ተመልከቷት፣ በጣም ነው የምታምር። እኔ ወደድኳቸው ወላሂ። እነዚህ ለምንኛም ለፈለጉት ነገር በሱሪ ቢለበሱ ይለበሳል። ኖርማሊ ደግሞ እንዲሁም ቢለብሷቸው ይሆናሉ ማለት ነው። እንግዲህ በ160 ብር ነው። ይቺ ደግሞ አያስ የ8 አመት ልጅ ናት። እንደምትመለከቱት በጣም ነው የሚያማምሩት። ከለራቸው
አመራረጥም ሊሆን ይችላል። ግን ልብሶቹን ብታያቸው ጥራታቸው በጣም ደስ የሚሉ ከነ ማሰሪያቸው ማለት ነው። አልጨረስኩም፣ በነገራችን ላይ አልጨረስኩም ገና እና በጣም ነው የሚያምሩት። ተመልከቱ፣ ያምራሉ በጣም ከነ ፖርሳዋ። ፖርሳም አላት እንደምትመለከቷት። ያሩሂ والله እንደምትመለከቱት ማለት ነው። በዚህም ከለር አንድ አለች። እቺ በነገራችን ላይ ተሙ ዲስካውንት በጣም ነው የሚያወርደው። ሁልጊዜም ተከታተሉ ከሆነ አፕሎድ አድርጋችሁ ማለት ነው የተሙን አፕሊኬሽን። ከዛ በኋላ ኦርደር ስታደርጉ በዛ ኦርደር ባደረጋችሁ ዲስካውንት ይሰጣችኋል። እኔ አሁን ብዙ ጊዜ እየጠለብኩ ነው። 6 ፍሬ ዲስካውንት ይሰጠኝና 6ቱን አሁን 7 ፍሬ ነው 7ቱን በ160 ብር ማለት ነው ይሰጠኝ። ለምሳሌ አሁን ይሄ ብቻውን ራሱ ስንት እንደሚሸጥ ውድ ነው። ይሄ ለሰውነታችን ላይ ቦርጭ ላለብን ሴቶች፣ ለሴቶችም ብቻ አይደለም ለወንዶችም እቺ ሚዲየም ናት። ከዛም በላይ ወፍራት ላላችሁ ሰዎች ያው በእንትናችሁ እንትን ማለት ትችላላችሁ። አያችሁ እነዚህ ነው ሐራራ ነው። ሐራራ ማለት በቃ ሙቀት ይስባል። ሙቀት ይስብና ለሰውነታችን ምርጥ ስትራክቸር እንዲኖረን ያደርጋል። ይሄ ብቻውን ራሱ ስንት እንደሚሸጥ እኔ ነኝ የማውቀውና ሁላችሁም ልታዩት ይገባል። ይሄን ብዙ ቦታ ላይ ውድ ናቸው እነዚህ ብቻቸው ነው ራሱ እስከ 120 ብር ድረስ ናቸው በኦርደር ማለት ነው። ግን እዚህ ላይ ዲስካውንት አወርደው 6ቱን ፍሬ 7ቱን ፍሬ ለኔ በ160 ብር ማለት ነው። ወላሂ በጣም የሚያማምሩት ልብሶቹን ላሳያችሁ ነው። ከላይ ስትሬች ናቸው አያቸው። ከዚህ ደግሞ በሽፎን ከለር የሽፎን ልብስ አይነት ናቸው እና በጣም የወደድኩት ነው። ዛሬ ነው ገና ቅድም ነው የመጣው። አጋጣሚ ይሁን ለታ ኦርደር ላረግ ስፈልግ ኦርደር አድርጌ ተውኩት ከነሰልኩት አለፈውና ይሄ ደግሞ እንዳጋጣሚ ዲስካውንት ወርዶ አየሁትና በ160 ብር ይሄን ሁሉንም ገዛሁ ማለት ነው። እንደምትመለከቱት ሁሉንም ይሄንን በ160 ሪያል ማለት ነው። ተመልከቱ ደግሞ ከለራቸው ሲያምር፣ አይ ምርጫሽ ነው እንዳትሉ እና ይሄን ይመስላል። ለልጆቻችሁ ኦርደር ማድረግ የምትፈልጉ ካላችሁ ኦርደር አድርጉ። አዩ እንደዚህ ሲያምሩ ወላሂ እና ጥለዋቸው። ተሙን አፕሊኬሽኑን ማታውቁት ከላይ አስቀምጥላችኋለሁ። ጥለቡና ለፈለጋችሁት ይሆናል። ለልጅ ብትፈልጉ ይሆናል፣ ለአዋቂም አለ። እነዚህ ሁሉ እንግዲህ በ160 ብር ሲያምሩ ሴት ሌላላችሁ በተለይ የሴትም አለ የወንድም አለ። በነገራችን ላይ የወንዶችም እንደዚህ በጣም የሚያማምሩ ሞልተዋል ማለት ነው። ይሄንን በ160 ብር ወላሂ በጣም ምርጥ ነው። ሞክሩት፣ ግዙት። መሞከር ብቻ ሳይሆን ግዙት፣ የምር ግዙት፣ ግዙት። በጣም ነው የሚያማምሩት። ተሙ አፕሊኬሽን ልብሳቸው በጣም ማንም ነው የሚመሰክረው። ውድ ነው ይላሉ፣ ውድ ነው። ግን ውድ ነገር ስትገዙት ኦሪጂናል ነው። ገብቷችኋል? ይሄ ግን በጣም ዲስካውንት ወርዷል። ርካሽ 160 ብር። መቼም ሱቅ ላይ ብትወዱ ምንም አይነት ልብስ እንደማታመጡ ልንገራችሁ። 160 ብር ማለት ነው። በዛ አጋጣሚ ተሙ ላይ ኦርደር አድርጉ። ይሄ እንግዲህ ሁሉም ይሄም ሆኖ 160 ብር ነው ማለት ነው እና ጥለቡት። በዛ አጋጣሚ ለዚህ ቻናል አዲስ ከሆናችሁ አሁን በድጋሚ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ አድርጉኝ፣ አትርሱኝ። ወዳችኋለሁ። መልካም ባይ ባይ።